ሳሪስ ቲቪ ላይ ትገኛላችሁ ማለት ነው። በዛሬው ዕለት ከመገናኛ ወደ ቦሌ ኤርፖርት የምንሄድ ይሆናል ማለት ነው። ይታያችኋል በቀኝ በኩል ያለው ይህ ፌዴራል ቤቶች ያስገነባው ቤት ሲሆን ለፌዴራል ዳኞች የተዘጋጀ ነው ማለት ነው። በቀኝ በኩል በግራ በኩል ደግሞ አመቺ ያለ ሲሆን ላይኑ ወደ 4-5 ላይን አለው ማለት ይታያችኋል። ያላለቀው የአክሰስ ሪል ስቴት ነው። አሁን ኦልሞስት ወደ መጨረስ አይነት ፕሮሰስ ገብተዋል ማለት ነው። ይህ የምታዩት የአክሰስ ሪል ስቴት ሳይት ነው። ነጩና ከዚህ ያላለቀው ሳይድ ማለት ነው። እንደዚህ አይነት ማሽከርካሪ ያለ ይታያችኋል። ለትም ማሽከርካሪ ያለ በግራ በኩል ደግሞ ያለው የደረጃ መዳቢዎች ባለስልጣን ሲሆን በነገራችን ላይ በዚህኛው በኩል በቀኝ በኩል ደግሞ ወደ ኤርትራ ኤምባሲ መግቢያ ይታያችኋል። ታፔላ የነበረ ነው በፊት፣ አሁን ቀይሯል ማለት ነው ቦታውን። ይሄ መንገድ መገናኛ ማለት አዲስ አበባ ውስጥ ካሉ ቦታዎች የወዴትም ሰፈር የሚወስድ ማለት ነው። ወደ አያት፣ ወደ ሳሪስ አቦ፣ ዚቦሪ መንገድ ወደ ሜክሲኮ ሁሉንም አቅጣጫ አለ ማለት ነው። ከዛ ፊት ለፊታችን ላይ ደግሞ ድልድይ አለ ማለት ነው። ይሄ ድልድይ ወደ 24 የሚወስድ ማለት ነው። ከዚህ በቀኝ በኩል ያለ ያያችሁት ሞይንኮ ነው ማለት ነው። ሞይንኮ አለ ማለት ነው። ከሞይንኮ ፊት ለፊት ደግሞ ሜቴክ ነበረ ማለት ነው። በፊት ለፊቱ ሳይድ ማለት ነው። በዚህኛው በኩል ወደ ገርጂም የሚወስድ መንገድ አለው ማለት ነው። ወደ ጃክሮስ ማለት ነው። በድልድዩ በኩል በአንደኛው ሳይድ ወደ ጃክሮስ ይሄዳል። በግራ በኩል ወደ ጃክሮስ፣ በቀኝ በኩል ደግሞ ወደ 24 የሚወስድ መንገድ ነው ማለት ነው። እዚህ ጋር ደግሞ ሱዙኪ ታምሪን ደግሞ ከፍቷል ማለት ነው። በዚህ በቀኝ በኩል ይታያቸዋል። በቀኝ በኩል ያለው አስፓልት ይሄ መኪኖች ያሉበት እሱ ደግሞ የታምሪን ነው ማለት ነው። ከዛ በዚህ በቀኝ በኩል ደግሞ ቴሌ የኤሌክትሪክ ቻርጅ ስቴሽን በቀኝ በኩል አለ ማለት ነው። በግራ በኩል ደግሞ አንበሳ ጋራጅ የሚባለው ነው ማለት ነው። እዚህ ጋር አንድ መንገድ አለች። አንደኛው ወደ 24 ውስጥ የሚያስገባ ያለ በቀኝ በኩል፣ በግራ በኩል ደግሞ ወደ ዩኒቲ ዩኒቨርሲቲ የሚወስደው መንገድ ነው ማለት ነው። እዚህ ጋር ድልድዩ አጠገብ የሚገኘው ነጩ ይታያቸዋል። አንድ ስክሪን መሶብ ይባላል። ሁሉም አይነት የገቨርንመንት ስራዎች ያሉበት ሳይድ ማለት ነው። የዚህ ህንፃ ውስጥ ሁሉም አይነት የመንግስት ስራዎች በአንድ ቦታ የተሰባሰበበት ማለት ነው። በግራ በኩል ደግሞ ኢምፔሪያል ሆቴል የሚባለው አለ ማለት ነው። እዚህ ከድልድዩ ስንወርድ በታችኛው ሳይድ ማለት ነው መስቀለኛ መንገድ ነው። እዚህ ጋር በቀኝ በኩል ወደ 22 ይወስዳል። በግራ በኩል ደግሞ ወደ ገርጂ ይሄዳል ማለት ነው። ፊት ለፊት ወደ ቦሌ ይሄዳል። የጀርባው ደግሞ ወዴት ይሄዳል ማለት ነው? ወደ መገናኛ ይሆናል ማለት ነው። በቀኝ በኩል አዲሱ አይዲያ አበባ ስቴዲየም ያለ ሲሆን በግራ በኩል ደግሞ ከኢምፔሪያል ወረድ ብሎ ጀምሮ እስከ እታች ድረስ ዊንዶውስ ኦፍ አፍሪካ የሚባል ፓርክ እየተገነባ ነው ማለት ነው። ስለዚህ ኢትዮጵያ አፍሪካ ዋንጫ የምታዘጋጅበት እና ወደፊት ትልቅ ተብሎ ኤክስፔክት የሚደረገው ስቴዲየም ይሄኛው ስቴዲየም ነው። አዳይ አበባ ስቴዲየም ይባላል። እሱ ቤት በኩል ይገኛል ማለት ነው። በቀኝ በኩል ይገኛል ማለት ነው። በግራ በኩል ዊንዶውስ ኦፍ አፍሪካ ፓርክ አለ። እዛው አካባቢ ደግሞ ምን ይገኛል ማለት ነው? ሩሃ ሆስፒታል ይገኛል ማለት ነው። እዛ አካባቢ ሆስፒታል አለ። ታዋቂው ሀያት ሆስፒታል ነው። ከሀያት ሆስፒታል በላይ የተለያዩ ሆቴሎች አሉ። ሲቀጥል ደግሞ ትልቅ የሆነ የመኪና መሸጫ አለ። ሞይንኮ አለ ማለት ነው። ሞይንኮ አለ። በየትኛው ሳይድ ስክሪን ይታያል። ከስክሪን ወረድ ብሎ ያለው ሳይድ እንዳለ የሞይንኮ ግቢ ነው ማለት ነው። የቶዮታ ምርቶች መኪና በማምጣት የሚታወቀው ሞይንኮ አለ ማለት ነው። በቀኝ በኩል አሁን ደግሞ ቢዋይዲን ከቤቱ ብለው ደግሞ እየሰሩ ይገኛሉ ማለት ነው። የምታዩት ደግሞ ይሄ በግራ በኩል የምታዩት ደግሞ ጫካው ደግሞ ዊንዶውስ ኦፍ አፍሪካ ፓርክ የሚሆነው ነው ማለት ነው። እዚህ ጋር መታጠፊያ ያለች በሀያት ሆስፒታል አድርጎ ወደ ኤድና ሞል የሚወስድ መንገድ አለ ማለት ነው በቀኝ በኩል። ከዛ ፊት ለፊት የምታዩት በግራ በኩል ቦራ አሚዝመንት ፓርክ አለ ማለት ነው። ህፃናትን ማጫወት ለምትፈልጉ ሰዎች የህፃናት መጫወቻ አለ ማለት ነው። በየትኛው ሳይድ? በግራ ሳይድ ይታያል። ትንሽ ጠቆርና ነጣ ያለ አለ። እሱ ቦራ አሚዝመንት ፓርክ ይባላል። የህፃናት መጫወቻ አለ ማለት ነው። በዚህኛው በኩል እና ካራቫና ቶሚ ፕላስ አለ አይደለ? እዚህ አካባቢ ነው ጂሙ፣ በቀኝ በኩል ማለት ነው። ፎያት ሆስፒታል፣ ፎያት ሆቴል አለና እንዲሁም ወደ ብራሳኬ ይመትራል ማለት ነው። በድልድይ በኩል አድርገን የምንሄድ ይሆናል ማለት ነው። አሁን ቦሌ ኢንተርናሽናል ኤርፖርት የሚገኝበት አካባቢ ድልድዩ ላይ እንገኛለን ማለት ነው። ከመገናኛ እስከ ቦሌ የነበረን ቆይታ ይሄን ይመስላል ማለት ነው። ሰብስክራይብ አድርጋችኋል? ሳሪስ ቲቪ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ማለት ነው። አሁን የምንገኘው የቦሌ ድልድይ ላይ ነው ማለት ነው። በቀኝ በኩል ወደ 22 ወደ ካሳንቺስ የሚወስድ መንገድ አለ። በግራ በኩል ደግሞ በአዲሱ በጎሮ መንገድ አድርገን ወደ ጎሮ መሄድ እንችላለን። በቦሌ ጀርባ ወደ ጎሮ መሄድ እንችልበት መንገድ አለ ማለት ነው። ፊት ለፊት ወደ ሳሪስ የሚወስድ መንገድ አለ ማለት ነው። በዚህኛው ሲሄድ ደግሞ ወደ ስቴዲየም እና ወደ መስቀል አደባባይ የሚወስድ ይታያል። በዚህ በስካይላይት ስር ወደ መስቀል አደባባይ የሚወስድ መንገድ አለ ማለት ነው።
በዚህኛው ሳይድ ደግሞ የቦሌ ኢንተርናሽናል ኤርፖርት አለ ማለት ነው። ይሄ ደግሞ በቀኝ በኩል የምታገኙት ስካይላይት ሆቴል ነው። በቀኝ በኩል የምታገኙት ማለት ነው። በግራ በኩል ኤርፖርት አለ፣ በቀኝ በኩል ስካይላይት ሆቴል አለ ማለት ነው። ወደ 1000 ቤቶች ያሉት ሆቴል ነው። ባለ 4 ኮከብ ሆቴል ነው። ሳሪስ ቲቪን ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጎ ማለት ነው። ይህ ቪዲዮ ደግሞ እንመለስና እስከ መገናኛ ደግሞ ድጋሚ የምንመለስ ይሆናል ማለት ተመለስን። ትንሽ ቆይታ አድርገን መብራት ከበራ በኋላ ደግሞ ወደ መገናኛ የምንመለስ ይሆናል ማለት ነው። ኦልሞስት የተመለስ እንገኛለን። ከስቴዲየሙ አካባቢ አድርገን ወደ መገናኛ ሄደን እንገኛለን። አብራችሁን ስለነበራችሁ ደስ ይለናል። ሳሪስ ቲቪዎች ነን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኖ ሳሪስ ቲቪ። በነገራችን ላይ አሁን ብታደርጉ ይሻላችኋል። ሰብስክራይብ ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ገና ከሆነ ሰብስክራይብ ብታደርጉ ሪኮመንድ አደርጋችኋለሁ ማለት ነው። መልካም ቆይታ ይሆንላችሁ። ሳሪስ ቲቪ